ነገር ደግሞ ወደ ጠቅላይ ሚኒስትር ጽህፈት ቤት የመውሰድ አዝማሚያ ሬሰንት ላይ አለው እና የታክስ ሰብሳቢ መስሪያ ቤት ባለሙያዎች ምን ያክል ከታክስ ማጭበርበር ነፃ ናቸው? ስትራቴጂክ የሆኑ አቅጣጫዎችን የማስቀመጥ እንጂ ያንዳንዱን ኮሚቴ የመሰየም አሳይመንት እየሰጠ ነው። ለምንድን ነው ሳፎኬት የሚደረግ ቢዚ? ሐሰተኛ የታክስ ማስታወቂያ ያቀረበ ሰው እንደ ታክስ አጭበርባሪ የመቆጠር ነገር እንዲሁም የሰነዶች መጥፋትን እንደ ሰነድ መሰወር እና ማጭበርበር ተደርጎ የመወሰድ ነገር አለ። 10% ቅጣት ይጣላል ይላል አንቀጽ 59። ሰላም እንዴት ናችሁ? የዴይሊ አዲስ አበባ ተከታታዮቻችን ዛሬ የኢትዮጵያን ሰንደቅ ዓላማ ገልብጠው ስላደረጉት ሚኒስትርና ስለነ ዶክተር ደሳለኝ ጫኔ የታክስ ጉዳይ ጥያቄዎች የተወሰኑ መረጃዎችን እናካፍላችሁ። መጀመሪያ የሚኒስትሩን ጉዳይ እንመልከት። እኒህ ሰው ሁላችሁም እንደምታውቋቸው አቶ አህመድ ሽዴ ይባላሉ። የኢትዮጵያ የገንዘብ ሚኒስትር ናቸው። የኢትዮጵያን የ2019 ዓመተ ምህረት በጀት በተመለከተ ለህዝብ ተወካዮች ምክር ቤት ማብራሪያ እያቀረቡ ነበረ በዚህ ወቅት ማለት ነው። ሰውየው ከሱፋቸው ላይ ያደረጉት የደረት ፒን የኢትዮጵያ ሰንደቅ ዓላማ ሲሆን ሰንደቅ ዓላማውን ግን ገልብጠው ነበረ ያደረጉት። እንደሚታወቀው የኢትዮጵያ ሰንደቅ ዓላማ የቀለም አደራደር ከላይ ወደ ታች አረንጓዴ፣ ቢጫ፣ ቀይ ሲሆን እርሳቸው ግን ቀይ፣ ቢጫ፣ አረንጓዴ አድርገው ነበረ ደረታቸው ላይ ያስቀመጡት። በዚህ በቀጥታ ስርጭት በተላለፈ የፓርላማ ውይይት ላይ ይህንን ስህተት የሰሩት ሚኒስትሩ እዚህ ጋር እንደምትመለከቱት ከፓርላማ አባላት ሰንደቅ ዓላማውን ያስተካክሉ የሚል ወረቀት ተልኮላቸው በፕሮቶኮሏ አማካኝነት ተሰጣቸው ማለት ነው። በዚህ ወቅት እንግዲህ ሚኒስትሩ በሳል ለመሆንና ያልተረበሹ ለመምሰል ጥረት ሲያደርጉ ይታያል። ይሁን እንጂ መረበሻቸው ግን በግልጽ ይታወቅባቸው ነበረ። ለማንኛውም ሚኒስትሩ በዚህ መልኩ አስተካክለው ማብራሪያቸውን ቀጥለዋል። ወደ ሁለተኛው ጉዳያችን ስናልፍ የዶክተር ደሳለኝ ጫኔና የዶክተር አበባው ደሳለው ያልተጠበቁ ጥያቄዎችን የምንመለከት ይሆናል። እነዚህ ሁለት የአብን ተወካዮች ያልተጠበቁ ጥያቄዎችን አንስተዋል። ጉዳዩ የፌዴራል ታክስ አስተዳደር ረቂቅ አዋጅን የተመለከተ ውይይት ነበረ። ይህ አዋጅ ታክስ ከፋይ ነጋዴዎች የተወሰነባቸው የታክስ ክፍያ ላይ ቅሬታ ማሰማት ከፈለጉ ቅሬታቸውን በጠቅላይ ሚኒስትር ጽህፈት ቤት ለሚቋቋመው ገለልተኛ የባለሙያዎች ቡድን አቅርበው መፍትሄ እንዲያገኙ ማድረግ እንደሚችሉ ይደነግጋል። ይህ አዋጅ ለምክር ቤቱ በቀረበበት ጊዜ እንግዲህ ሁለቱ የአብን ተወካዮች ይህንን የአዋጅ ክፍል በጽኑ ተቃውሞ መስተካከል እንዳለበት በሚከተለው መልኩ ሞግተዋል። የማሻሻያ ረቂቅ አዋጁ በታክስ ከፋዩና በታክስ ባለስልጣኑ መካከል አማራጭ አለመግባባቶችን በአማራጭ የክርክር መፍቻ ዘዴዎች ለመፍታት አዲስ አቀራረብ ይዞ መምጣቱ ጥሩ ነው ብዬ አስባለሁ። ነገር ግን አንደኛው ማነሳው ጉዳይ ስለ አስማሚዎች የነጻና ገለልተኝነት ጉዳይ ነጻና ገለልተኝነትን ለማዳበር ከታክስ ባለስልጣኑ ወጥቶ ወደ ከፍተኛ ያስፈጻሚ አካል ወደ ጠቅላይ ሚኒስትር ጽህፈት ቤት እንዲገባ አድርገናል የሚለው በሎጂክ ደረጃ አይ ቲንክ የሚያስኬድ አይደለም። ምክንያቱም የታክስ ሰብሳቢ መስሪያ ቤቱም የገቢዎች ባለስልጣን አስፈጻሚ ነው፣ የጠቅላይ ሚኒስትር ጽህፈት ቤትም ዋናው ያስፈጻሚ አካል ነውና ክርክራችሁ ትክክል ሆኖ እንትን የተባለበት መንገድ ግን ትክክል አይመስለኝም። ስለዚህ መሆን አለበት ብዬ ማስበው ወይ የዘርፍ ማህበራት ኢንዲፔንደንት የሆኑ አካላት የንግድ የዘርፍ ማህበራት አይነት ወይ ለነሱ መስጠት ወይ ደግሞ ገለልተኛ የሆነ አርቢትሬሽን አካል አቋቁሞ እሱ እንዲሰይማቸው ማድረግ ካልሆነ ሁሉንም ነገር ደግሞ ወደ ጠቅላይ ሚኒስትር ጽህፈት ቤት የመውሰድ አዝማሚያ ሬሰንት ላይ አለው። ይህ ጽህፈት ቤት ክሪቲካል የሆኑ ስትራቴጂክ የሆኑ አቅጣጫዎችን የማስቀመጥ እንጂ ያንዳንዱን ኮሚቴ የመሰየም አሳይመንት እየሰጠ ነው። ለምንድን ነው ሳፎኬት የሚደረግ ቢዚ የሚደረግ ጽህፈት ቤት ውስጥ የሚል የመረጥ ጥያቄ ማንሳት ፈልጋለሁ። ሐሰተኛ የታክስ ማስታወቂያ ያቀረበ ሰው እንደ ታክስ አጭበርባሪ የመቆጠር ነገር እንዲሁም የሰነዶች መጥፋትን እንደ ሰነድ መሰወር እና ማጭበርበር ተደርጎ የመወሰድ ነገር አለ። ነገር ግን የሂሳብ ባለሙያዎች የእውቀት ማነስ፣ የክህሎት ማነስ እንዲሁም የግብር ከፋዮች ዲጂታላይዝ አለማድረግ ስራዎችን ኢቭን የታክስ መስሪያ ቤቱም ዲጂታላይዜሽን ብዙ የሚቀረው ነገር አለ።
ኦዲተሮችም ሰነዶችን በሚያመላልሱበት ወቅት እንደ ግብርና ምርት በጆንያ አድርጎ የመውሰድ ነገር አለ እና በዚህ ምክንያት ሰነዶች ሊጠፉ ይችላሉ እና ሁሉንም የሰነዶች መጥፋትን ከታክስ ማጭበርበር ጋር አድርጎ የማየት ነገር ስለነበር ያ ምን ያክል በአዲሱ ማሻሻያ ኮንሲደር ተደርጓል? 10% ቅጣት ይጣላል ይላል አንቀጽ 59። መንግስት ማረጋገጥ ያለበት የሚመስለኝ የገቢ ሰብሳቢ መስሪያ ቤቱ የቀረበው ማስረጃ ትክክለኛ ነው አይደለም፣ አውተንቲክ ነው አይደለም የሚለውን ነው ማረጋገጥ ያለበት እንጂ ማስረጃ በምንም ጊዜ በምንም የታክስ አወሳሰን ሂደት ሊቀርብ ይችላል። ቅድም የተከበሩ ዶክተር አበባው ሲያቀርቡ እንደነበረው የኛ የማስረጃ አያያዝ ስርዓታችን፣ የዲጂታላይዜሽን ስርዓታችን በተለይ አነስተኛና መካከለኛ የቢዝነስ ተቋሞቻችን አቅማቸው የሚታወቀው። ስለዚህ አንዳንዴ የሆነ ቦታ ላይ ተሸጉጦ የነበረ ሰነድ አቅርበው ለታክስ ከመወሰኑ በፊት ቢያቀርቡ ወይም ቅሬታ ላይ አቤቱታ ላይ ቢያቀርቡ ትክክለኛ እስከሆነ ድረስ መተማመን የሚፈጥርና ግልጸኝነት የሚፈጥር እንጂ ሊያስቀጣቸው የሚገባ ጉዳይ መሆን አለበት ብዬ አላስብም። የታክስ ማጭበርበር ወይም ሆነ ተብሎ የተደረገ የታክስ መሰወር ድርጊት መኖሩ ሲጠረጠር የሚላል እና ፎከስ የሚደረገው ታክስ ከፋዩ ላይ ነው እንጂ ታክስ ሰብሳቢው መስሪያ ቤት ላይ አይደለም እና የታክስ ሰብሳቢ መስሪያ ቤት ባለሙያዎች ምን ያክል ከታክስ ማጭበርበር ነፃ ናቸው? በመጨረሻ አንቀጽ 149 ንዑስ አንቀጽ 1 ላይ የድርጅት የታክስ ህግ መተላለፍ ድርጅቶች የታክስ ህግ መተላለፍ ወንጀል ፈጽመው ከተገኙ የፋይናንስ ኃላፊዎችም ወንጀሉን አለመፈጸማቸውን ማስረዳት ካልቻሉ አብረው ተጠያቂ ይሆናሉ ይላል በወንጀሉ ተሳትፎ ውስጥ። አንደኛ ይህ ጉዳይ አንዳንድ ህጎች ላይ ተመሳሳይ አስተያየት ስንሰጥ ነበር። በኢትዮጵያ ህግ ስነ ስርዓት መሰረት የማስረዳት ሸክም ያለው በከሳሽ ላይ ነው። ስለዚህ የማስረዳት ሸክሙን ከከሳሽ አንስተን ወደ ተከሳሹ ማድረጉ አይ ቲንክ የህግ ባለሙያዎች አሉን የተከበሩና አቶ ዘካሪያስ አስተያየት ሊሰጡበት ይችላሉ። አንደኛው እሱ ነው። ሁለተኛ በአዋጁ ውስጥ እነዚህን የሂሳብ ሹሞች ወይም የሂሳብ ኃላፊዎች የስራ ጥበቃ ዋስትና ባልሰጠንበት ሁኔታ የሚሰሩት ባለቤቱ ወይም ደግሞ ጀነራል ማናጀሩን ያዛቸውን ነው። ይህን ሰነድ አስገቡ፣ ይህን ሰነድ አታስገቡ ተብለው ታዛዥ ሰራተኞች ናቸው፣ ተቀጣሪ ሰራተኞች ናቸው። የስራ ዋስትናቸው ባልተጠበቀበት ሁኔታ እነሱንም እኩል ተጠያቂ ማድረግ ምን ያክል ፍትሐዊ ነው? እነዚህን ተቀጣሪ ሰራተኞች የስራ ዋስትናስ የሚጋፋ አይደለም ወይ ለማለት ነው። ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለው እንዲህ የተቃወሙት አዋጅ በምክር ቤቱ በአብላጫ ድምፅ ጸድቋል።